ዛሬ ስለ ገንዘብ ህትመት እንጂ መኒ ፕሪንቲንግ እና መኒ ገንዘብ ማተም እንዴት በምን አይነት ህጎች ይመራል የሚለውን ነው የምናየው። እና በመጀመሪያ ደረጃ በኢኮኖሚስት እይታ ውስጥ ገንዘብ ማተም ሲባል ወረቀቱን ብቻ ማተም አይደለም፣ ወደ ኢኮኖሚው አዲስ ገንዘብ ማስገባት ኢንክሪዚንግ መኒ ሰፕላይ የምንለው ነገር ማለት ነው። ይህንን ለማድረግ እንግዲህ ስልጣን ያለው የሀገሪቷ ሴንትራል ባንክ ነው። ለምሳሌ ኢትዮጵያ ውስጥ ሴንትራል ባንክ ኦፍ ኢትዮጵያ፣ ናሽናል ባንክ ኦፍ ኢትዮጵያ ይህን ነገር ያደርጋል። እስቲ ገንዘብ እንዴት ይታተማል? ሃው ኢዝ መኒ ክሬትድ? ገንዘብ በሁለት ዋና ዋና መንገዶች ስራ ላይ ይገባል። የመጀመሪያው ፊዚካል ፕሪንቲንግ ነው፣ ሁለተኛው ደግሞ ዲጂታል ነው። የፊዚካል ፕሪንቲንግ የምንለው ነገር በተጨባጭ ገንዘብ ማተም ማለት ነው። ይህ እንግዲህ ሳንቲሞች ወይም የብር ኖቶችን ማተም ማለት ነው። ይሄ ብቻ አይደለም፣ አሮጌ ብሮችም ሲቀዳደዱ ለመተካት ብሮች ይታተማሉ። ወይም ደግሞ በኢኮኖሚ ውስጥ ያለውን የጥሬ ገንዘብ ፍላጎት ለማሟላት ገንዘብ ይታተማል። እንግዲህ ቅድም እንዳልኳቸው ሁለተኛ ደረጃ ላይ የምናየው ዲጂታል መኒ ክሬሽን ነው። ይሄ ዲጂታል መኒ ክሬሽን በዲጂታል ገንዘብን መፍጠር ነው። እንግዲህ በአሁኑ ዘመን አብዛኛውን ገንዘብ በዲጂታል ቁጥር ነው የሚፈጠረው እና እያየን ያለነውና ቢትኮይን የዲጂታል መኒ ተምሳሌቶች ናቸው። እና በዚህ ጊዜ እንግዲህ የማዕከላዊ ባንክ ከመንግስት ዕዳ ሰነዶች ወይም ገቨርንመንት ቦንድ በምንላቸው በመግዛት ወይም ለንግድ ባንኮች ብድር መስጠት አዲስ ገንዘብና ወደ ኢኮኖሚው ኢንጀክት እንዲሆን ያደርጋል ማለት ነው። ሁለተኛ ደረጃ ገንዘብ ለማተም የሚረዱ ህጎች አሉ፣ ሩል ኦፍ መኒ ፕሪንቲንግ የምንላቸው። በመጀመሪያ ደረጃ መንግስት የፈለጉትን ያህል ገንዘብ እንዳያትሙ የሚከለክሏቸው ወይም ደግሞ የሚመሩባቸው መሰረታዊ ህጎች አሉ። የመጀመሪያው የኢኮኖሚ እድገት ነው፣ ኢኮኖሚ ግሮዝ የምንለው ነገር ነው። አንድ ሀገር ማተም ያለበት የገንዘብ መጠን ከሀገሪቷ ጠቅላላ ምርትና አገልግሎት ጂዲፒ ጋር የተመጣጠነ መሆን አለበት ይላል እኮ። እንግዲህ ምርት ሳይጨምር ገንዘብ ብቻ ማተም ማለት ብዙ ገንዘብ ጥቂት እቃዎች እንዲገዛ ያደርጋል። ይሄ ደግሞ የዋጋ ንረቱ ሰማይ እንዲጠቅስ ያደርጋል ማለት ነው። ሁለተኛው የዋጋ መረጋጋት ነው፣ ፕራይስ ስቴቢሊቲ፣ ኢንፍሌሽን ታርጌት የሚያደርግ ይሄ ማዕከላዊ ባንኮች ዋነኛ ትልቁ ዓላማቸው ፕራይስ ስቴቢሊቲ መፍጠር ነው። እና ይህም ከ2 እስከ 3% ብቻ ኢንፍሌሽኑ ካለፈው ዓመት ወይም ቤዝ ይር ከምንለው 2 ዓመት እስከ 3 ዓመት ብቻ እንዲቆይ ነው የሚፈለገው። እና በዛ መልኩ የገንዘብ አቅርቦት ሊከናወን ይችላል። በሶስተኛ የምናየው የውጭ ምንዛሬ ክምችት ነው፣ ፎሬን ኤክስቼንጅ ሪዘርቭ የምንለው። አንዳንድ ሀገራት እንግዲህ የገንዘባቸውን ዋጋ ለመጠበቅ ሲሉም በካዝናቸው ውስጥ ያላቸውን የወርቅ ክምችት ወይም የውጭ እንደ ዶላር አይነት ክምችቶችን ያስቀምጣሉ እና ይህንን ከዚህ ጋር ክምችት መሰረት አድርገውም ያትማሉ፣ ከዚህ ጋር አነጻጽረውም ያትማሉ። እንግዲህ አንዳንድ የምናያቸው ነገሮች መኒ ሰፕላይ በእንደነዚህ አይነት ህጎች ይመራል ማለት ነው። ገንዘብ ያለ ገደብ ቢታተም ምን ሊፈጠር ይችላል? ቀጥለን እናያለን። አመሰግናለሁ።